የውት ነው ከራስ ጸጉር እስከ እግር ጥፍር አካብቤ ማለት ነው። ጥያቄያችን አይደለም እሱ። ያኔ ግን ማለት ነው ሰማኝ፣ አንዴ ስማኝ። ጥያቄያችን አይደለም። አንደኛ ጥያቄያችን አይደለም። ያው ነው ከዛ ጋር አንደኛ ጥያቄያችን አይደለም። እንደው በማካበብ ብዬም ልሞግት እችላለሁ፣ ግን ጥያቄያችን አይደለም እሱ። ምንም አትችልም። ቆይ ተረጋጋ እንዴ፣ ስማኝ እስኪ። እኔ ያየውን የሙሳ ላይ ገባ፣ ሙሴ አይቶታል ምናምን የሚለው ላይ በቃ ባለጌን ከስር ጨዋ ስላሉ አሁን ላይ እነሱ ይሄዳሉ ማለት ነው። አይችልም፣ እንደዚህ ነህ። ስድቡን እዛው አድርጉት፣ ስድቡን እዛው አድርጉትና ቶፒኩ ላይ ብቻ አውሩ። አታኩን ተዉት። ሂሚሌት በደቂቃ ውስጥ አደርጋችሁ እኮ እንዴት እየሆናችሁ እየወጣችሁ እንደሆነ አያችሁ። ከፍ አድርጌ ና ስላችሁ በደቂቃ ውስጥ ማይካችሁን ኦፍ አድርጋችሁ ልክ ጎሪያ ውስጥ ዝናብ እንደገባ አይጥ ጸጥ እንደምትሉ እያሳያችሁ ነው። ስለዚህ ተረጋጉ፣ ቶፒኩ ላይ ብቻ አውሩ። ጥቁር አዝሙድ እንዴት ነው? ጥቁር አዝሙድ ይሰማል? ይመስገነው። እንዴት ነህ? ሰምተሃል? እያስባለሁ። ያ ጥያቄያችን ሜይ ቢ ግልጽ ነው። ሰምታችኋል? ስለ ላይቱ ነው በግልጽ ላይቱ ጥያቄው ልክ ነው። አንተ እነሱም ሲመልሱ የነበረው ልክ ነው እና ግን ለሸይጣን ስለማይገለጥ አንተ ጋር ምንም አያደርግልህም። ገባህ? አንተ ሸይጣን ስለሆንክ ምንም አያደርግልህም። ገባህ? ስለዚህ ዝም ብለህ ነው የምትደክመው እንጂ እነሱ የሚደክሙት ዝም ብለው። ሸይጣን ጋር ትግል አያስፈልግም። ሸይጣን ያው ሸይጣንነቱን ነው የሚይዘው። ገባህ? ሀቅ ነው። መልሱ ይሄ ነው። ስለዚህ ምንም አትድከም። አንተ እኛ ጋር ገብተህ ትልቅ ሸይጣን ሆነህ እኛ ጋር ገብተህ አታዳክር፣ አርፈህ ተቀመጥ። ያሲን ኑሩ ቪዲዮ ሰርተህ ውሸታም ምናምን እያልክ ስትሰራ አይቻለሁ ቪዲዮ። ካንተ በላይ ውሸታም የለም። የመጨረሻ የዓለማችን ውሸታም የዓለማችን ውሸታም ብትኖር አንተ ነህ። ትልቅ አጋንንትን ብትኖር ከስሮና ተማር። ጥቁር አዝሙድ ከስሮና ቢያንስ አንድ ወር ያህል ተከታትለኛል። ላይቭ ላይ አንድ ቀን ቀርቶ አያውቅም። አንድ ቀን ማለት ነው። ምንድነው አሁን ፓኒክ እያደረገ ያለው ምንድነው? እስልምና ምንም መልስ እንደሌለው ገብቶታል። ቢያንስ በዚች ልጽናና ፎይን ተሳድቤም ቢሆን ልጽናና ብሎ ነው በትንሹ አንድ ወር ያህል ላይቬን ተከታትሏል። እከታተላለሁ ሁሌም አጠፋም ቤቴ ስለገባ ነው ማስተምረው ነገር እስልምና በየቀኑ የሚያፈርስ መሆኑ ስለተረዳህ ነው። መልስ አይሆንም። ፈርተ ነው የምታስወጣቸው ይለኛል ከስራ ባይዘ ፍራንክሊ ስፒኪንግ አንዴ ይቀጥላል። እንደኔ ቤት ፍትሃዊ የሚያዳምጥ የትም አታገኙም። የትም አድምጫችሁ ሀሳባችሁን ተረድቼ ትክክለኛ እምነታችሁን አግኝቼ ነው የምሞግተው። የሆነ ሻጤር አምጥቼ እንደዚህ የተቀባባይ በቋንቋ ምናምን ብዬ ማጭበረብር ሰው አይደለሁም። ሳላዳምጥ እናንተን እንትን ብላችሁም አይደለሁም። እንደኔ ቤት የትኛውም ቦታ ላይ የትኛውም ንጽጽር የሚሰራ ጊዜ ሰጥቶ የሁለቱንም ሳይድ አድምጦ የሚሞግት የለም። አንዳንዴ ከኔ በላይ የሚያወሩበት ጊዜ ያለ ከኔ በጣም የቅድሙ ልጅ አሁን ሰምታችሁታል። ከና ላስወራ ነው ያለ ይጨራሽ እንደዛም ፈቅጄለት እና አስቸጋሪ ነው። ኤኒዌይስ አብዱ ነው ወይንስ ማረኝ ነው የሚቀድመው? ቀድመ ግን እሺ አብዱ ቀጥል። ብዙ ጊዜ ተከታታይ አይደለሁም ያንተን ግን ዛሬ ላውራ ነበረ ገቦት። ኦኬ ሜቢ ጥያቄውን ሰምተዋል? ጥያቄውን ሰምቼ ያለውኝ በመሀል ላይ ነው ገቦት። ግን ጥያቄውን እንዲመለሱ እንኳን ጊዜ እየሰጠ አይደለም። ቀጥል እሺ አንተ ጥያቄውን እኮ መልስ ሲባል አንተ ሴጣን ነህ አይገባህም ምናምን ቀጥል ብየው ይወጣል። ልመልስ ነው የገባሁት ብሎ
ጥያቄውን እንድመልስ እኮ ጊዜ እየሰጠኝ አይደለም። እሺ ቀጥላን ውልቅ ቀጥልና ያልኩህ እኔን ተውኝ፣ እኔን ፍቱኝ። በቃ ለዛሬ ላሽ በሉኝ። እኔ እፎይ የለም እርሱት። የምታዩት እፎይ የለም መልሱ ላይ ብቻ ማረኛ አላሄ። አሁን ተስተካክሎላል። እንትን ጫጫታ ቦታ ወጥተሃል። አዎ እስቲ ሞክራለሁ ነው። መልካም ሜቢ ጥያቄዎቹን ሰምታችኋል። ግልጽ አድርግልኝ ሳኒ። ኦኬ አላህን በቂያማ ቀን ታዩታላችሁ። እናየዋለን ኢንሻአላህ። ኦኬ የምታዩት ሂጃቡን ሲገልጥ ነው አይደለ? ኦኬ ስለዚህ ሂጃቡ አላህን እንዳታዩት የሚከለክል መጋረጃ ነው ማለት ነው። ለሰው ልጅ እንዳያየው ያረደው ነገር ነው። ስለዚህ አላህን መጋረድ የሚችል ነገር አለ ማለት ነው። ራሱ እኮ ፈጠረው ነው። ይቅርታ አለኝ አንዴ ላውራ። ራሱ የፈጠረው ነው። ሰማለው ክርስቲያን ራሱ የፈጠረው ነው ያለን አይደለ? ኦኬ አላህን የጋረደው አለ። ያም የጋረደው አላህ ራሱ የፈጠረው ነው። በፈጠረው ተጋርዷል እያለን ነው። በፈጠረው እንትን ተደርጓል እያለን ነው። ተካቦ ነው ያለው። ስለዚህ አላህ ከመፍጠሩ በፊት ያንን አልለበሰም ነበር ማለት ነው። ስለዚህ መቼ ነው የፈጠረው? አንድ ያ የፈጠረው ደግሞ አላህንስ የመመከት ብቃት። ምክንያቱም ሂጃቡን ቢያነሳ እይታው እስከደረሰበት ወይንም ደግሞ እንትኑ ግርማው እስከደረሰበት ድረስ ፍጥረትን ያጠፋ ነበር ይላል። ኢቭን የፈጠረው ሂጃቡን ድረስ እንኳን መድረስ አልቻለም። ሁለት ኢቭን ደግሞ ሙሐመድ እንደዛ ቢልም ምን ያላ እይታ እስከደረሰበት ድረስ ፍጥረትን ማጥፋት ይችላል ብሎ ያ ሂጃቡ ደግሞ ፍጡር ከሆነ ሂጃቡን እንኳን ማጥፋት ማይችል ነው ማለት ነው። እይታው የፈጠረው ማጥፋት ማይችል ነው። ወይንም ደግሞ አላህ ማጥፋት ማይችለው ፈጥሯል ማለት ነው። ማጥፋት ማይችለው ልክ እቺ ፈላስፎች የሚሏት እንትን የሆነች ምናልባት ኔትወርክ ትክክል አለ። ቀጥል ክርስቲያን። ኔትወርኩ ልክ አይደለም ማረኝ። ኦኬ አብዲ ኤች ጄ አሎ አሎ አሎ፣ እንዴት ነህ? ሰላም ነው? ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦኬ ጥያቄውን ሰምተኸዋል? አዎ ሰምቻለሁና ኦኬ ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገረው ማለት ነው እውቀት የኛ እውቀት ድንበር አለው። የሰው ልጅ እውቀት ማለት ነው ድንበር አለውና ስለ አላህ ነገር ማለት ነው ውስጥ ገብተን ማውራት ተከለክሎናል። ኦኬ አላህን የሸፈነውን መጋረጃ አታውቀውም? አይደለም የሸፈነው ነገርም ይሁን የፈለገው ነገር ይሁን አላህ ግን እንዳለ ብቻ መመለስ ትችላለህ? አይ መመለስ ሳይሆን እየነገርኩ እኮ ነው። ድንበር አለው እኮ ነው ያልኩ። አሁን እኔ እስከምታውቀው ድንበር ነው እየጠየቅኩ ያለሁት። አላውቀውም ማለት ትችላለህ፣ መብትህ ነው፣ ችግር የለውም። የማታውቀው ነገር ስለማላስጨንቅህ ማለት ነው። ለምን አንዴ አብዲ፣ ለምን እናንተ አውቃችኋለሁ ሙስሊሞች አላህ አንድ ነው አይወልድም አይወለድም ከሚለው ውጭ ምንም እንደማታውቁ እናውቃለን። እኛ ግን ምን ያህል አምላካችሁን ታውቁታላችሁ የሚለውን ነገር ማወቅ ስለፈለግን ነው። እሺ አሁን ወደ ጥያቄው ሄድና አላህን የጋረደ ወይም ደግሞ የሸፈነው ነገር አለ ብለህ ታምናለህ? አላምንም። ኦኬ አላህ አልተሸፈነም። አሁን
አልተሸፈነም። አላህ ብቻ ነው ያለው ራሱ እሱ ብቻ ነው የሚያውቀው እንደምንኖረው ማለት ነው። እኛ እዛ መድረስ አንችልም። የኛ እውቀት ማለት ነው የኛ ጭንቅላት ራሱ አይደርስም እዛ ጋር። ቀንና ሌሊት ማን ነው የሚያመጣው ብቻ ብለን ማሰብ ነው። አላህ እጅ እግር አካል አለው ብለህ ታምናለህ ወንድማችን? መጀመሪያ አላምንም። ኦኬ እጅ እግር አለው ብለህ አታምንም። እነዚህ አካላትን አታሰፍጥም ማለት ነው። አላህ ለማንም አይመስልም እኮ ስለ እግር ስለ እጅ አይጠቀምም እኮ በቃ እሱ ራሱ ችሎ ነው እኮ እሱ። ማንንም የማይመስል እጅ እግር አለው። ማንንም የማይመስል እጅ እግር የለውም። አሁን ታውቃለህ፣ ቆይ አንድ ክርስቲያን አንተ መኪና አሁን መኪና ትፈጥራለህ ወይም ትሰራለህ። ያ መኪና አንተ ይመስላል? እኛ እንደዛ ነው እኮ እንደ መኪና ነው እኮ። አላህን ከመኪና ጋር እያመሳሰልከው ነው ወንድማችን። አይደለማ አንተ ምስል እያደረግኩ እኮ ነው። አንተ የሚሰራው ነገር ማለት ነው። አንተ ስለ ፈጣሪ እያወራ ለምን ከፍጡር ጋር ታመሳስለዋለህ? ለአንተ ምስል ለመስጠት እኮ ነው። እኔ አላመሳሰልኩትማ። እኔ አሁን አንተ አላህ ፈጣሪ ነው ብለህ ስለምታምነው ከፍጡር ጋር አመሳስዬ ፍጡርን የሚመስል እጅ እግር አለው እያልኩ ሳይሆን ማንንም የማይመስል እጅ እግር አካል አለው ብለህ ታምናለህ ወይ ነው የኔ ጥያቄ። ያማ እጅማ እግርም እሱ ብቻ ነው የሚያውቀው። ማንም ሰው አያውቅም። ቢኖርም ባይኖርም ሁሉም ነገር እሱ ነው እኮ ቻዩ። በቃ ለሱ መተው ነው በቃ። ስለዚህ አላህ እጅ እግር እንዳለው አታውቅም ማለት ነው። ይሄማ ድንበር አለው እኮ እውቀቱ እዛ ያለ እኔ አውቃለሁ የሚል ሰው ካለማ ውሸት ነው። ኦኬ ስለዚህ ሙሐመድ አላህ እጅ አለው ብሎ ቢናገር ውሸታም ነው ማለት ነው። ያማ ታውቃለህ አላህ እጁ ይዘረጋል ይላል፣ ግን ያ እጁ እንደኛ አይደለም እኮ። እኔ እንደኛ ነው መቻልኩህ። እንደኛ ነው እኮ አላልኩም። እኔ ክርስቲያን እንደኛ ነው አላልኩም። ጊዜ ተውት፣ እሱን ተውት። አላሁ አክበር። አንዴ እኔ እንደኛ ነው ብዬ አልጠየቅኩም። እንደኛ የማይመስል የማንንም የማይመስል እጅ አለው ብለት ትቀበላለህ ወይ ነው? አዎ እቀበላለሁ። ስሙ ኦኬ። ስለዚህ ቅድም የተናገርከው ነገር ስህተት ነው ማለት ነው። ይሄ ማንም አያውቅም እንደዛ ብሎ የሚናገር ሰው ካለ ልክ አይደለም፣ ተሳስቷል፣ ውሸታም ነው አልክ። ለምን ነብዩን ውሸታም ልታስብለው እንደሆነ ስለተረዳ ማለት ነው። ይሄ ትምህርት ራሱ ተከለከለናል እኮ እንደ ሃይማኖቶች እንደ ሙስሊም ማለት ነው። ይሄ ትምህርት ራሱ ውስጥ ገብተን ስለ አላህ ማውራትና እንዳትጠይቁ አላህን ከሚያስከፋቸው ነገሮች አንዱ ይሄ ነው። አብዝታችሁ እንዳትጠይቁ እንደ ቀድሞዎች ሰዎች ትከፍራላችሁና ስለሚል አላህም ያስከፉ ጥያቄ እንዳትጠይቁ። አላህ ጉዳይ ከጠየቅ ሐዲስም ቁርአንም ላይ ስላለ እኛ ጋር መተህ ግን ስትጠይቅ ስለ አምላክ ስትጠይቁ ፈትፍታችሁ ስትጠይቁ ደንታችሁ አይደለም። እናንተ ጋር ስትጠየቅ አላህ በል እርሱ አንዱ ነው፣ በል አልወለደም፣ በል አምሳያ ቢጤ የለውም። ከዚህ ውጭ አለ የለም። እሺ አቡ ይታያል። ኢየሱስ እያመለከ የነበረው አብ ብሎ እየለመነ የነበረው ይታያል። ምንድን ነው የሚመስለው እሱ? አይደለማ እናንተ ብቻ መጠየቅ አይደለማ፣ እኛም እንጠይቃለና። እንደዛ ማን አቡ? ስለምን አቡ ነው የምታወራው? አብ ማለት አላህ ማለት እኮ ነው። አይታይም። በቃ ኢየሱስ ራሱ አላየም። ካሞን አብ ማለት አላህ ማለት ነው ብሎናል። ድገመው እስኪ። አዋ አብ ማለት አላህ ነው፣ ሌላ ነገር ፈጣሪ አንድ ብቻ ነው። አብ ማለት ምን ማለት ነው? አብ ማለት ምን ማለት ነው? የሁሉም የፈጠረው ማለት ነው። በቃ አብ ማለት ምን ማለት ነው? ምን ቋንቋ ነው? አብ ማለት ምን ቋንቋ ነው? እሱማ ውስጥ አልገባም፣ ያውቀው እውቀት የለም። ያዛውን አዳምጥ። አብ ማለት በግዕዝ ሲሆን አባት ማለት ነው። አላህ አባት ነው? አዎ አባት ነው። አባት ነው? አዎ የሁሉም አባት ነው። የሁሉም የፈጠረው እሱ ነው የሚያስተዳድረው። አላህ አባቴ ነው በል እስኪ። አላህ አባቴ ነው። ጎበዝ። አላህ አባቴ ነው ብሏል። ሎክ ድገመው። አላህ አባቴ ነው። የሙስሊሞችም አላህ አባታችን ነው በል እስኪ። ለአንተም ለእኔም ለሁላችንም አባት ነው። እሱ ነው የፈጠረው። አላህ አባታችሁ ነው። አንተም እኔም ከአንተ በማታውቀው ነገር ጎበዝ። ምን ብሏል? አላህ አባታችን ነው ብሏል። ሱራ 1988 ክፈትልኝ። ሱራ 5 እዚሁ ያዘው። ሱራ 5 18 እንደዚህ ይላል፣
አይሁዶችና ክርስቲያኖች እኛ የአላህ ልጆች ነን ወዳጆች ነን አሉ። ታዲያ በኃጢአታቸው ለምን ያሰቃያችኋል? አይደላችሁም። ምን ብሎናል? አብዱ አባት ነው ብሎናል። አባት ስላሉ ኖ አይደላችሁም። 1988 ክፈትልኝ። አይደላችሁም ይላል። አባት ነው። ይህን አያ ጨርሷ። መጀመሪያ ማን ያለው እንደዛ? ቁጣ ነው ያለው። ጨርሷ። አይደለም ግማሽ ብቻ ወስደህ እንዳትሄዳ ጨርሷ። ልጨርስልህ። ለአራማን ልጅን ያዘ ወለደ አሉ። ከፈርገው ከባድ መጥፎ አላህ ልጅ አለው ማለታቸው ከባድ መጥፎ ነገርን በእርግጥ አመጣችሁ። ከእርሱ ንግግራችሁ ሰማያት ሊቀደዱ አሁን በመናገርህ አላህ ልጅ አለው በማለት ሰማይ ሊቀደድ ቀርቧል። ምድርም ልትሰነጠቅ ጋሮችም ተንደው ሊወድቁ ይቃረባሉ። ምን? ለአራማን ልጅን ወለደ ያዘ ስላሉ፣ ለአራማን ልጅን አለው ስላሉ። 18 ክፈትልኝ። ሱራ 18 ቁጥር 1 ቁርአን ራሱ ለምንድን ነው የመጣው? ሱራ 18 ቁጥር 1 ኦኬ። በውስጡ ባሪያና ምናምን እሺ፣ በእርሱ ውስጥ ኦኬ ኦኬ ቴንክ ዩ 4 እነዚያንም አላህ ልጅን ይዟል ያሉትን ሊያስፈራራ አወረደው። ቁርአንን የወረደው ለምንድን ነው? አላህ ልጅ አለው ስላሉት ሊያስፈራራ ነው። አላህ እያስፈራራህ ነው። አሁን ምን ስላሉ? አላህ ልጅ አለው ስላሉ። ወንድማሽ ምን አለ? ድገምን ልናከፍ በልና እስኪ አላህ አባታችን ነው በል። ድገመው ና አላህ አባታችን ነው በል። ታውቃለህ፣ ሁለት ትርጉም አለ እኮ አባታችን ማለት ሁለት ትርጉም አለ። አሁን እኔ ቆያ ለብቻ አንድ አባት አለ። አላህ አባታችን ነው በል። እኔ የእሱ ልጅ አይደለም እኮ ግን እሱ ነው የፈጠረኝ። አባታችን ነው በል። ምንም ሳትጠራጠር፣ ምንም ሳታፍር፣ ምንም ሳትደክም አላህ አባቴ ነው አልክ። አስደገምኩ አላህ አባቴ ነው አልክ። አሰለስኩ አላህ አባታችን ነው አልክ። ድገመው አሁን አላህ አባታችን ነው በል። አላህማ የአንተም የኔም ለሁላችንም እኮ ነው እኮ እያልኩ ያለው አባት ነው በል። አላህ አባት ነው በል። እየገባ አይደለም እኮ በቃ ጥቀሰው፣ እየገባ አይደለም። ጥቀሰው አላህ አባታችን ነው በል። እፎ ይቅርታ፣ አንድ ጥያቄ አላህ አባታችን ነው በል። ጥቀሰው። ለአንተም ለእኔም ለሁላችንም ለፍጡራንም ሁሉ አባት ነው እኮ አላህ። ጎበዝ፣ እናመሰግናለን። እናመሰግናለን በጣም ወንድማችን። እሺ እኔ ልጠይቃ፣ አንተ ብቻ ለምጠይቃ አንድ ጥያቄ ልጠይቅ። ቆይ ማረኝ አላህ እኔም እስኪ ልናገር። ቆይ ተራችሁን ጠብቁ። ማረኝ አላህዬ፣ ቆይ ተረጋጉ። ማረኝ አላህዬ፣ አላህ አባትህ ነው? አባት የማንም አባት አይደለም። ቃሉ ተከዘ ረህማኑ ወለደን ለቀድ ጂቱ ሸይአን። ምን አልክ? አላህ አባትህ ነው ወይ? አባት ብለህ አላህን ትጠራለህ? የማንም አባት አይደለም። አባትህ ነው አላህ? አባት የማንም አባት አይደለም። ወንድምህ ግን አባታችን ነው እያለ ነው። ኦኬ አይጠራም፣ አይጠራም። እሺ ማይክ ያዝ። አላሁ አክበር። አላህ አባትህ ነው? ና አላህ አባታችን ነው በል። እስኪ አላህ አባታችን ነው በል። አባታችን ነው። ጥራና ስሙን አላህ በልና። ታፎይ ክርስቲያን ሙስሊም ነው ግን ፖለቲካ ሰራ እንዳለ ጠይቅ። ኦኬ ክርስቲያን ነው ሙስሊም ነው? አላህ አባታችን ነው። ክርስቲያን ነው ሙስሊም? ኦኬ በብሎክ ሸኘው። ሄኖክ ነው የሚለው። ብሎክ አድርገው ፎይ እንድጅ ቆይ ብሎክ ይደረግ። ብሎክ አድርገው። ኦኬ ጎበዝ ጨምላቃ። እንደዚህ አይነት በፌክ አካውንት እኛ ጋር እንዳመጡ። እኛ ክርስቲያኖች ነን። ድራማ የሚሰራበት ቤት አይደለም። መሐመድ ኑር ማይክን አንሳ። ኦኬ ሙስሊም ነህ? አዎ። ኦኬ አላህ አባትህ ነው? አይደለም ጌታዬ ነው።
አላህ የሙስሊሞች አባት ነው አይደለም? የሙስሊሞችም የሁላችንም ያንተም የኔም ጌታ ነው። የኔ ጌታ አይደለም። ቴንኪው። ለማንኛውም ልጆች ልክ ብሎ ወጥቷል አሁን ሎክ። ስለዚህ አንዳንድ ኡስታዞች የሚቀጥፉ አሉ፣ አላህ አባት ነው እያሉ ማለት ነው። ቁርአኑ በግልጽ አባት አይደለም እያላቸው ማለት ነው። ያችን የሰማትን ነው እዚህ መጥቶ እንደ ሌላት የሞከረው እኛ ፊት ማለት ነው። አብን እንዳላህ ያደርጉና ክርስቲያኖችን ሻዳ ለማስያዛነት አብን ብቻ አምልኩ፣ አባት ነው እኮ አላህ አባት ማለት አብ ማለት ነው ብለው ይፎግራሉ። አሁን ግን የትም አታመልጡ ነው። ቁርአናችሁን እናስጥላችሁና ቴንኪው አብ ብላችሁ እንድጠሩ እናደርጋችኋለን አላህም ማለት ነው። ቁርአናችሁን ግን ቶፒኩ ላይ አሁን ወደ ቶፒኩ እንመለስ ማለት ቴንኪው። እፎይ አንድ ጥያቄ ልጠይቅህ። ምንድን ነው ቶፒኩ ላይ ከሆነ ወደ ቶፒኩን ቅድሚያ ንካው። ርዕሱን ሰምተሃል? ቅድሞ ስማኝ፣ ሰምተሃል? እኔን ነው? ኦኬ። ስለዚህ ምንድን ነው የምትለን? ስለ ሂጃቡ የምትለው ነገር አለ? እኔ ስለማላውቀው ነገር አላወራም። ኦኬ። ስለ ሂጃቡ ምን የምታውቀው ነገር? ስለማውቀው ነገር ግን ልጠይቅህ። ምንድን ነው የምታውቀው? አላውቅም። አለማወቅን ነው የምታውቀው? ትልቅ ፍልስፍና እኮ ነው ማወቅ። አለማወቅን ማወቅ ትልቅ ፍልስፍና ነው። ኦልራይት። እሺ፣ ቆይ እንድጠይቅህ ለምን አፈቅድልኝ? መጨረሻ ላይ ጥያቄ ቶፒኩን እንጨርስ። ኦኬ። ክርስቲያን ቶፒኩን ከለስ አድርገው። ቶፒኩ አወጡንና ሌላ ቶፒክ ውስጥ ከተቱን። ኦኬ እሺ፣ ቶፒኩ ላይ ፎከስ ብታደርጉ ሙስሊሞች ጥሩ ነው። ጥያቄው በነገራችን ላይ በጣም ግልጽ ነው። ያን ያህል የተወሳሰበ ጥያቄም አይደለም። ስፔሻሊ ውሃብያዎች ካላችሁ ደግሞ በተለይ ለእናንተ በጣም ግልጽ የሆነ ጥያቄ ነው ብዬ አስባለሁ። ምክንያቱም እናንተ አላህ እጅ፣ እግር የመሳሰሉት አካላት አሉት ብላችሁ ታምናላችሁ። ፊት፣ እጅ፣ እግር፣ ባት፣ ጣቶች፣ እነዚህን የመሳሰሉ አካላቶችን ለአላህ ታሰብጣላችሁ። ስለዚህ ይሄ አላህ ደግሞ በቂያማ ቀን እናየዋለን ብላችሁ ታምናላችሁ። እንዴት ነው ደግሞ የምታዩት? እሱን የሸፈነው ሂጃብ አለ፣ እሱን የሸፈነው ግርዶሽ አለ። ያንን ግርዶሽ ከላዩ ላይ ሲያነሳ፣ ያንን ግርዶሽ ያንን ሂጃብ ሲያወልቅ እናየዋለን ብላችሁ ታምናላችሁ። ያንን ሂጃብ እስካላወለቀ ድረስ ግን አታዩት። ካወለቀ በኋላ ታዩታላችሁ። ስለዚህ ማለት ያስከው እጅ እግር ስላለው አይመለክም ነው ማለት ያስከው? አላልኩም፣ እንደዛ ነው ተናገርኩኝ። ኦኬ፣ እጅ እግር አለው ብለህ ታምናለህ አንተ? አላምንም። ግን እናንተ በምታምኑ መሐመድ አንዴ አላህ እጅ እግር አለው ብለህ አታምንም። እጅ እግር አለው ብለው የሚያምኑት ሙስሊም ተብለው ይጠራሉ? ሙስሊም ይባላሉ? ኦኬ፣ ሙስሊም አይባሉ። እሺ፣ አላህ እጅ እግር አለው የሚባሉ ሙስሊም ተብለው አይጠሩም ማለት ነው። እሺ፣ እናመሰግናለን ወንድማችን። እሺ ቆይ አንዴ አህመድ አንተን አለ የአላህ ባሪያ ድምፅን ትንሽ ጮክ ለማድረግ ሞክር። ታውጧል ድምፅ። ኦኬ፣ አላህ እጅ እግር አለው ብለህ ታምናለህ ወንድማችን? ማንንም የማይመስል የፍጡራንን የማይመስል እጅ እግር አለው ብለህ ታምናለህ? አምሳያ የለውም አላህ። ኦኬ፣ አምሳያ ማንንም የማይመስል ብዬ ነግሬሃለሁ። አምሳያ የለውም እኮ። አምሳያ የለውም ማለት የማንንም የማይመስል እጅ እግር ወይም ደግሞ አካላቶች አሉት ብለህ የለውም። ኦኬ፣ ስለዚህ እነዚህ እንዳለ የተደረደሩት ምንድን ናቸው? አህባሽ ናቸው ማለት ነው። ለምን አላህ እጅ እግር አለው ብለው የሚያምኑ ወሃብያዎች አሉ። እነሱ ደግሞ
ያ እጁን እግሩን እነዚህን አካላቱን የሸፈነበት ሂጃብ አለው ብለው ስለሚያምኑ ማለት ነው። ኦኬሽ የአላህ ባሪያ እነዚህን ወይም ደግሞ እነዚህን የአካላት ለአላህ ለአምላካቸው የሚያሰብጡ ሙስሊሞች ይባላሉ። ሙስሊሞች አሉ። ድምጽ ጮክ አድርገው ወንድማችን። አይባልም። ኦኬ ሙስሊሞች አይባሉም። እሺ እናመሰግናለን። ምን አሉ? እጅ፣ እግር፣ ባት፣ ፊት፣ ጣቶች እነዚህን የመሳሰሉ ይቀመጣልም ስለሚሉ ቂጥ እነዚህን የመሳሰሉ አካላቶች ያሉት አላህ አሉ ብለው የሚያምኑ ሙስሊሞች አይባሉም ብለው ይናገራሉ። እሺ አላህን የሸፈነ ብርሃን ወይም ደግሞ አላህ በብርሃን ተሸፍኗልስ ብለህ ታምናለህ? መቀጠል ትችላለህ። የአላህ ባሪያ የአላህ ባሪያ ወይም ሙሐመድ ወይም አህመድ ወይም አብዲ ነገርኩህ። አዎ እኔ እኮ ልጠይቅህ እንዳለ እኮ ሚውት አረከኝ። ኦኬ ቀጥል መሐመድ። ቀጥል መሐመድ። ምንድነው አንተ ነህ? እኔ ምንድነው ሚውት እየተደረኩ ነው? ቀጥል። እሺ ቅድም ወደ ጠየቅኩህ ልመለስ። አላህን የሸፈነው ብርሃን አለ። አላህ በብርሃን ይሸፈናል ብለህ ታምናለህ? በሂጃብ ይሸፈናል ብለህ ታምናለህ? ወንድማችን ወደዛ እኔን አታውጣኝና ማለት ነው። እኔ አንድ ባሪያ ነኝ። ልንገርህ ወይ ወደ ጌታዬ ክብር አታውጣኝና ማለት ነው። ልንገርህ አላወጣሁም። ወደ ጌታ ክብር አላወጣሁም። ወደ ጌታ ክብር ውጣ አላልኩህም። እኔ ወደ ጌታ ክብር ውጣና መልስልኝ ሳይሆን ያልኩህ መሐመድ በተናገረው መሰረት ነው የጠየቅኩህ። እኔ ጥያቄው ምንድን ነበረ? አንተ እጅና እግር ያለው አይመለክም ነው ማለት ያስከው? አይ አላልኩም እንደዛ። በቃ አህመድ ደሴው እንኳን ደህና መጣ። አብዲ ሀጂ ጥያቄ ብቻ አለኝ። ያ ጥያቄ ብቻ ተቀበሉንና ጊዜ የለምና ትቀበላለህ። ጥያቄ ቆይ ከ30 ላይ እቀበላለሁ። አንድ 10 ደቂቃ አለ። አህመድ መሐመድ የጠየቀው ጥያቄ ምን ነበር? የተጠየቀው ጥያቄ ኦኬ፣ የተጠየቀው ጥያቄ ግልጽ ነው። አላህ ምን ነበር? የተሸፈነበት ሂጃቡ አለ አይደለ? ታምናለህ? እሱን አካል እንዳለው አላህ ይሸፈን። ይሄ እኮ አላህ ራሱ ነው የሚያውቀው። ምን ያስጠየቀ? ይሄ እንደ ብሎ ትጠይቃለህ? ስለዚህ አታውቅም አላህ እንዴት እንደሆነ። አላህ እንዴት እንደሆነ ማለት እንዴት ሊሆን ይችላል? በቂያማ ቀን ታዩታላችኋል። በቂያማ ቀን ቂያማ ቀን የሚባለው መቼ ነው? ቂያማን ወይ ቀልድ ሞተ ስትነሳ ትንሣኤ ቂያማ አላህን ያኔ ታዩታላችሁ በገነታ እናየዋለን። ኦኬ እንዴት ነው የምታዩት? ሞቻ ላይ ይሁት አይቀንድ ሞቻ ላይ ይሁት እንዴት ነው የምታዩት? ምን አይነት ጥያቄ ነው? ይሄ ነበር ስጠይቀኝ ነበረ። ኦኬ አላህ ሞቶ አይምን ሙሐመድ ሞቶ አይቶት ነው እንዴ እንደዚህ ታዩታላችሁ ብሎ የተናገረው? አላህ ሙሐመድ ሞቶ ተነስቶ ነው እንደገና የነገራችሁ? የአላህ መልእክተኛ ነው። የአላህ መልእክተኛ ነው። የአላህ መልእክተኛ ነው። እሱ የአላህ ባሪያ መልእክተኛ። ታዲያ እንደዛ ከሆነ እሱ እንዴት እንደነገረ አሁን ንገረኝ ማለት ነው። እንዴት እንዳየው እሱን እምነቱን ንገረኝ። ብነግርህ እኮ አይገባህም ለአንተ። ችግር የለም ከስር የሚገባቸው ሰዎች አሉ። እነሱማ ራሳቸው ያውቁታል።
አህመድ አስረዳው። አስረዳን፣ ችግር የለውም። ይሄ ይገባዋል ብላ ነው። ለእኔ አይደለም ከስር ላሉትም ይገባቸዋል። እኔ ባይገባኝ እንኳ ከስር ያሉት እኔ ይረዳሉ። ሙስሊም የሆነ ሰው ራሱ ያውቀዋል እኮ እንዲያውቁት ይበልጥ አስረዳን። ይዘ ስላላ ምንም የሚያውቁት ነገር የለም። ምንም ማለት ነው። ምንም ነግራችኋለሁ። ይገባሉ፣ ስላላ የሚያውቁት ነገር የለም። ይገባሉ፣ ስላላ የሚያውቁት የለም። በጣም የሚያሳፍረው በዚህ መጠን ማለት ነው። ስለሚያመልኩ እውቀት የላቸውም። ዝም ብለው ከመጓዝ ውጭ ከመከተል ከመሄድ ውጭ። ኦኬ አህመድ ተንቀልቅላል። እስቲ መልስ። ታውቃለህ ስለ አላህ ያላወቀ ደረሰዎች እንትን እያደረክ ማንም ሊቀበለው የማይችለውን ጥያቄ ትጠይቃቸዋለህ። ትልልቅ ኡስታዞች አሉ፣ ከነሱ ጋር መከራከር ትችላለህ። አንተ መልስ። ትልልቅ ምናምን ያልካቸው አንተ ትንሽ ህፃን ነህ አንተ። ቀጥል። ትመልሳለህ ወይንስ እየየህ ነህ? ለምን ጠይቅኝ? እኔ ቅድም እኮ መልሼልሃለሁ። ግልጽ ነው ጥያቄው። ምንድነው? ሰምተሃል? እሺ ማይክ ያዝ። በቃ ማይክ ትይዝና ሊነግርህ አይደለም። ምን ሚዩት አድርገዋል? ራሱ እኮ ነው ሚዩት ያደረገው። ቅድም መልሻለሁ ብሎ ሚዩት አደረገ። በቃ መመለስ አልፈለገም። አንተም መልሳለህ እኮ እሱ ስለጨነቀው ቅድም አህመድ እባክህ አስረዳቸዋለህ። አንተ የምታስረዳው ነገር ስለሌለ ምንድን ነው ያልከው? አይገባቸውም፣ አይገባውም መልስ አይሆንም። እኔ አይግባኝ፣ ከስር ላሉት ግን መልስ ይሆናል። አብዲ እሺ፣ እኔ የምጠይቀው አንድ ጥያቄ አለ። አንተ ያንን ጥያቄ ከመለስክ የኛንም እኔ መልስልሃለሁ። ቅድሚያ መልስና ትጠይቃለህ። ደጋግመህ እኔን አስገባ ስ እያልክ ስለነበረ በዛ ነው ያስገባው። አሁን ቀጥል፣ መልስ ጥያቄውን በደንብ ሰምተሃል። አሁን አንተ እኔ የምጠይቅህን አንድ መልስና ይሄኛውን እኔ ደግሞ የኛውን መልሰዋለሁ። ጠይቃለህ አልኩህ፣ መልስ ቅድሚያ። ይሄ እኮ ይሄ ጥያቄ አንተ የምጠይቀው ጥያቄ አፎይ ምንድነው? ፍትሃዊ ታልሆንክማ አይደለም የምጠይቀው ጥያቄ። እሺ የሰው ልጅ የማይመልሰው ነገር የሰው ልጅ ለምሳሌ አንተ አሁን ስለ አላህ ምናምን ለምጠይቀው ጥያቄ በቃ ማይሆን አሁን ስለ አላህ ለማወቅ በጣም 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 የማይቻል ነገር ነው ስለ አላህ ማለት ነው። ለምሳሌ አንተ ስለ አንተ አምላክ ሁሉም ነገር ተጽፏል፣ ግን አንተ አሁን የእናንተ አምላክ ለምሳሌ እኔ እዚህ ጋር እኔ አምላክ ነኝ ጌታችሁ ነኝ ያለ አንቀጽ ካለ እኔ እና የእናንተን ሃይማኖት እቀበላለሁ። ግን ስለ አላህ ከመጠን በላይ ለምሳሌ አላህ ማለት ዓለምን የፈጠረ ጌታ ነው። ዓለምን የፈጠረ ጌታ ደግሞ ጣቢያ አቀይጥ ምንድን ነው ያልከው ቅድም? ዓለምን የፈጠረ ጌታ ደግሞ ማንም ሊያውቀው አይችልም። ምክንያቱም እኛ ከሱ በታች ነን። ከኛ በላይ ያለውን ነገር ማወቅ አንችልም። እኛ የሰው ልጅ ነኝ፣ እኛ የሰው ልጅ ነን፣ ግን ማወቅ አንችልም ከኛ በላይ ያለውን ማለት ነው። አላወቅ ለምን ትከተለዋለህ ታዲያ? ብዙ እንትን አለ፣ ብዙ መልእክት አለ፣ ብዙ የወረደ ለሰው ልጅ ትምህርት ተብሎ ብዙ የወረደ ነገር አለ። ምንድን ነው እያወራኝ ያለው? ክርስቲያን አንተም ሆንክ እኔም ሆንኩ የቂያማ ቀን ስራችን ብዙ ነገር እየተብላለቀ ካለን ጥሩ ስራ መጥፎ ስራ የዛን ቀን ዓለም ፍጻሜ ላይ ነው እሱ ይመጣል። ያንን ደግሞ የሚመጣው አብዲ ምንድን ነው እያወራ ያለው ሁሉ በጣም ጣቢያህ ተደበላለቀ። ገባ? በዛ እንትን በለውና ጣቢያህን ቀንስ። የተለያየ ቦታ ገባ። ስለዚህ ቆይ አህመድ ሚውት አድርግ። ስለዚህ ጣቢያን አስተካክለው። ከዛ አንድ በአንድ ያነሳቸውን እኔ
አይሻልም? እሺ አሁን አንተ አላህ ግርዶሹ ብለን ጠየቀው ጥያቄ ማለት ነው። ቆይ ከዛ ከመሄድ በፊት የአንተ አምላክህ እኔ አምላክ ነኝ ያለበት ካለ እኔ የአንተን እምነት እቀበላለሁ አይደል ያልከኝ? ስለዚህ የኔ አምላክ እንደሆነ የተናገረበትን ካሳየው ክርስቲያን ትሆናለህ ማለት ነው። አዎ እኔ አምላካችሁ ነኝ ጌታችሁ ነኝ ያለበት ካለ ጌታችሁ ነኝ እኔ ፈጣሪያችሁ ነኝ እናንተን የፈጠርኩት እኔ ነኝ ካለ ማለት ነው። ክርስቲያን ከፍ እናድርግና ክርስቲያን እንደምትሆን ንገረን ድገምና። ይሄንን የጠየቁት ጥያቄ መልስ። እኔ ጌታችሁ ነኝ እኔ ነኝ እናንተን የፈጠርኩት እኔ ነኝ የፈጠርኳችሁ እንዳለ ካሳየን ክርስቲያን ትሆናለህ አይደለ? ክርስቲያን ሆናለሁ በለን። እንዲህ አይነት ጥያቄ ህዝቡን ለማጣመም ነው የተነሳችሁ እናንተ ማለት ነው። ግን ደግሞ አንዴ ካመነ መቼ ማለት ነው የማጣመም ነው። ክርስቲያን ሆናለሁ በለን። ምንም ነገር ማንም ነገር አንተ በትለው ነገር ማንም አይሸወድም። አንተ ምክንያቱም ሴጣን አንተ ስድቡ ስለምን ትገባለህ? ወንድማችን ጥያቄ ጠየቃል። አምላካችሁ አምላክ ነኝ ያለበትን ካሳያችሁኝ ኒያዬ ፈጥሬያችኋለሁ የሚል ካሳየን ምን ሆናለሁ ነው ያልከን? ክርስቲያን ሆናለሁ አልከን። እሱን እናሳይ። ክርስቲያን ልናደርግ ነው። ከጨለማ ልናወጣ ነው። ከሲኦል ልናድን ነው። ከመሐመድ ተረት ልንታደገ ነው። እምቢ ትላለህ አንተ ደግሞ ከዛ ስድብ ትገባለህ። ለምን እንዴት አደርጋለሁ? ወንድማችን አብዲ ኮመንት ላይ እኮ በጣም ስጽፍ ነበረ። ጀግና ስትጫወት ነበረ። ወጣ ኮመንት ላይ ጀግና ሲጫወት ነበር። ሆነ አሳየህ ነው። ሄነስ ክርስቲያን ዛሬ ምንድን ነው የመጡብን? ያ አላወቁትም ይመስለኛል። እኔ ምን ትዝ ቢለኝ ታውቃለህ ወይ? አምላካቸውን በጣም በቀላሉ እንረዳዋለን ብለው ያምኑ ነበር ሙስሊሞች። እና ይሄ ለሙስሊሞች በጣም ትልቅ እድል ይፈጥራል ብዬ አስባለሁ። እንዴት ስላሴ ከፊዚክስ ይበልጣል የሚለውን አረዳድ በደንብ የሚገልጽ ይመስለኛል። ያምኑ ነበር ሙስሊሞች። እና ይሄ ለሙስሊሞች በጣም ትልቅ እድል ይፈጥራል ብዬ አስባለሁ። ስለዚህ ምንድነው ሙሐመድ ይዞት እያንዳንዱ የመጣው ትምህርት ምንድነው? የራሱን የሆነ ፍልስፍናና ተረት የሞላበት ነው እንጂ ቀደምት ነቢያቶች እንደዚህ አይነት ብለው አያስተምሩም፣ ወይም ደግሞ አላስተማሩም፣ ያስተማሩበትም የለም። እናውቀዋለን ብላችሁ የምታምኑት አምላካችሁ ሙስሊሞች አታውቁት። አላህ አንድ ነው፣ አይወልድም፣ አይወለድም፣ ማንንም አይመስልም። ከነዚህ ውጪ ሲናገሩ ሰምታችኋቸው ታውቃላችሁ? አያውቁም። አንድም ሙስሊም ገፋ ብሎ ስለ አምላኩ ሲናገር ሰምተን አናውቅም። ግን እያንዳንዱን አንድ ለጠየቅነው ጥያቄ ሁለተኛ ስቴፕ የሚመልሱልን ከሆነ ሌላ ሁለተኛ የሚመልሱልን ጥያቄ ደግሞ ሌላ ብዙ ጥያቄዎችን ወልዶ ይመጣል። ለዛ ነው እንደዚህ ማለት ነው። አንደኛውን ጥያቄ ሲከሹ አንደኛው ላይ ሌላ ወጥመድ ይዟቸው ይመጣል። ዊችዝ አትጠይቁ የሚለው ደግሞ መልስ አይሆንም። ስለዚህ አይ በቃ ከዚህ ብቻ ከተጻፈችው አላልፍም ካልክ እኔ ጋም ቻሌንጅ ማድረግ አችልም፣ ሌላኛው ጋም ቻሌንጅ ማድረግ አችልም ማለት ነው። ምክንያቱም እሱም ከተጻፈልኝ አላልፍም ይላል፣ አንተም ትላለህ። ምንም መሞገት አችልም ማለት ነው። የተጻፈችው